ከዛ ስጦታ መሰጣጣት ይመጣል ቀስ በቀስ ኢንትረስቱን ታየዋለሽ። ገብቶሻል? የእሱንም እንትን ቴስት ታደርጊዋለሽ። ስትገናኙ፣ ስታወሩ፣ አብራችሁ ፊልም ስታዩ ምናምን ወክ ስታደርጉ ሀሳብ ለሀሳብ ስትለዋወጡ ምንም ሳታወሩት ነው ፍቅር ውስጥ የምታገኙት ራሳችሁ። አፈቀርኩሽ፣ አፍቅሬሻለሁ፣ ምን ትላለህ እስኪ አስበበት ንገረኝ ምናምን አይባልም። ገብቷችኋል? ራሱ ፓዙ ራሱ ይዟችሁ ይሄዳል ወደዛ መንገድ። ኢንትረስት ከሌለው ደግሞ በቃ ንገ አያገኝሽም ምናምን በቃ ዝም ብሎ ኢየሱስ ቀኑ ሀይ ሀይ ማለት ነገር ነው የሚሆነው። ያኔ አየሽ ቴስቱን ታውቂዋለሽ። ኦኬ ፍላጎት የለውም ማለት ነው የሚለውን። ፍላጎት ግን ካለው ግን ምን ያደርጋል? የመገናኘቱ እንደዚህ አሁን ያልኩሽ ሂደት ውስጥ ስትሆኑ እሱ ምን ያደርጋል? ሪያክት ማድረግ ይችላል። ስጦታ ይሰጥሻል፣ ገብቶሻል፣ ይመጣል፣ አብሮሽ ቁጭ ብሎ ሱቅሽ ውስጥ አብሮሽ ያግዝሻል፣ ያወራሻል፣ ቀንሽን አብሮሽ ማሳለፍ ይፈልጋል ምናምን። ይሄ ሲሆን ግዴታ ካፉ ፍቅር ይዞኛል ማለት አይጠበቅበትም። እሷን ፓርት ነው አሁን አብዛኞቻችሁ መስማት የምትፈልጉት። ቁጭ ብላችሁ የምን መሰለህ አፍቅሬሃለሁ ምን ትላለህ እኔም ምናምን እንዲላችሁ አይነት ነገር፣ እንደዚህ አይነት ነገር የለም። እሺ ከዛ ወይ ተጋብታችሁ የሁለት ልጆች እናት ሆነሽ ምናምን ራስሽ ልትነቂ ትችያለሽ። የሆነ ሰዓት ላይ እንዴ ገባን እንደዚህ ምናምን ልትይ ትችያለሽ። ካልሆነ ደግሞ አለመሆኑን ደግሞ በቴስቱ ታውቂዋለሽ ማለት ነው። ገብቶሻል ወይስ ቀላቀልኩብሽ? አሌክስ ቴንክ ዩ። እሺ መልካም ቀን። እሺ እነዚህ ሰዎች ባይ ባይ። አሜን። እነዚህ ሰዎች ተጋብተው ተጋባን እኮ ወለድን እኮ ምናምን ብለው ምናምን የሚመጡ ይመስል አብዛኞቻችሁ እኮ እንደዚህ እኮ ነው። ፍቅር ይዟችሁ ኋላ ልጠይቀው ወይስ አልጠይቀው? የሆነ እኮ እንትን የሆነ ቀበሌ ሄዳችሁ ብድር የመጠየቅ አይነት ነገር እኮ ነው የሚመስለው። አይባልም፣ ጥያቄ ምናምን አይቀርብም። ቀርቷል እሱ። በልጅነት የነ ኩቹ ኩቹ ታይ ምናምን ዘመን የህፃናት እንትን የፍቅር ጥያቄ ታቀርባለህ፣ ከዛ መልስ ይመለስላል። አሁን መሳሪያ ተኮሳራውን እኩል እንጀምራለን፣ እኩል የፍቅር ግንኙነቱን ትጀምራለህ። እንደዚህ አይነት ነገር የለም። መልስ ምናምን ብሎ ነገር የለም። ጀስት አክታርግ ሪያክት ያደርጋል ያ ሰው። በቃ ተግባብታል፣ በላይፍ ሁኔታ ተግባብታል፣ ትቀጥላል። እንደዛ ነው። እሺ ከከስተመር ጋር ነው ግንኙነቱ። እንዲህ ነው። እኔም ከስተመሮች የለም እድል ልሞክር እንዲህ ጎበዝ ከከስተመሮች ይሆናል እኮ። እኔ አሁን ሲንግልነት ይለምልም ብዬ እዚህ ቆሜ የቀረሁት። ሄሎ ሄሎ፣ እውነት እኮ ነው። ከከስተመሮቼ ጋር እኮ የሆነ እንደው ተወልዳ እኮ ሊሆን ይችላል። እኔ ወይ ዕቃ ገዝታኝ ሊሆን ይችላል እኮ። አሁን የእኔ የሆነችው እኮ አይታወቅም እኮ። ዝም ብዬ ስንከረፈፍ ይህኔ ስልክ አልቀበልም እንደሱ። አሁን ጎበዛ አድራሻና መስበት ስልኬ ምናምን አልሰጠውም። በቃ ያ ነው ተበላው። እያችሁ አይደል? አንዳንዴ ከባድ ነው። ያለችውን አጋጣሚ ሁሉ መጠቀም አለብህ ይመስላል። የዘንድሮ የፍቅር አጀማመር ዙሩ ከርቧል በጣም። ለምንድን ነው የማትገቡት? በር ላይ ምንድን ነው? በር ላይ ግብ ግብ አለ ጎበዝ። እየገቡ ይፈርጣሉ። እስቲ ታፕ ታፕ አድርጉ። ታፕ ታፕ። ሄሎ ሄሎ። እሺ ዝም ነው። ቀጣይ ዝም ካላችሁ ወደ ቀጣይ ነው የሚሄደው። ምክንያቱም ጊዜ እንዳንገል ማለት ነው። የገባችሁ ወዲያው ሪያክት ብታደርጉ ደስ ይላል። ሄሎ አሌክስ፣ ጤና ይስጥልን። እኔ እንኳን ከአንድ ወር በፊት ገብቼ ነበረ። ከአንድ ወር በፊት? እሺ ላስታውስክ፣ አግብቼ ፈትቼ ምናምን እያልኩ የልጅ አባት ጋር ልታረቅ ወይስ ሊሆን የሚወደኝ ልጅ አለ ወይስ ከሱ ጋር አብሬ ሊሆን ምናምን እያልኩ ነበር። እና ያው ትቼ ቦላ ልኬ አንድ ወር ሞልቶኛል። ሁሉንም ሁለቱንም ቦላ ልኬ አሁን ሲንግል ነኝ። ባልሽንም እንደ የፈለቻለ እኮ ተፋተን 5 ዓመት ሞልቶናል ነው ብዬ ካላስታወስክም መሰለኝ። ነገሩ ብዙ ታሪክ ስለምትሰማ ብዙ ሰምተናል። ተፋታችኋል ነው ላስታውስ። እሺ ያልኩህ ማለት ነው። ከዛሬ ስንት ዓመት በፊት መሰለህ? ከ8 ዓመት አካባቢ
አግብቼ ነበረው 18 ዓመቴ ብዬ ከዛ አንድ ልጅ ወለድንና ባለቤቴ አያከብረኝም ነበር ብዬክ ነበረ ማለት የሆነ ከቤተሰቦቹ ጋር ነበር የምንኖረው። እሱ ፊልድ ምናምን ይሄዳል። ቤተሰቦቹ ፊት እንደዚህ አያወራኝም፣ እንደዚህ ስለ ፍቅር ቃላት አይንከባከበኝም። ግን ቤተሰቦቹ በሌሉ ሰዓት ነበረ እንደ ባልና እንደ ሚስት የምናወራው ምናምን እያልኩ ነበረ። ያኔ ያልነገርኩ በጣም ሌላ ያኔ ያሳልፍኩት ስቃይ አለ፣ በጣም ብዙ ስቃይ እና እሱ እኔ አሁን እዚህ ከመጣሁ 3 ዓመቴ ነው። እየጠበኩሽ ነው እያለ ነው። ከተፋታን አሁን 5 ዓመት ሊሞላን ነው። ከተፋታን ኖ እስተክብርላ 4 ዓመት ጨርሰን 5ኛ ዓመታችን ማለት ነው ከተፋታን። ልጃችን አሁን 5 ዓመት ነው እና